አሜሪካና እስራኤል በኢራን ላይ የሚወስዱት የአየር ጥቃት ተጠናክሮ ቀጥሏል። በዚህም የኢራኑ መንፈሳዊና የበላይ መሪ አያቶላህ አሊ ሐሚኒን ጨምሮ በርካታ ወታደራዊና ሲቪል ባለስልጣናት ተገድለዋል። ከአያቶላህ አሊ ሐሚኒ በተጨማሪ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጄኔራል አብዱራሂም ሙሳቪ፣ የመንፈሳዊ መሪው ከፍተኛ አማካሪና የኢራን መከላከያ ሰራዊት ምክር ቤት ዋና ጸሐፊ ሪር አድሚራል አሊ ሻምካኒ፣ የእስላማዊ አብዮት ዘብ አዛዥ ሜጀር ጄኔራል መሐመድ ፓክፑር፣ የመከላከያ ሚኒስትሩ ብርጋዴር ጄኔራል አዚዝ ናሲር ዛዴህ፣ የሃቲም አልአንቢያ ፈጥኖ ደራሽ ዕዝ የደህንነት ኃላፊው ሳላህ አሳዲ፣ የመንፈሳዊ መሪው ወታደራዊ ጽህፈት ቤት ኃላፊ መሐመድ ሺራዚ፣ የመከላከያ ኢኖቬሽንና ምርምር ተቋም ሊቀመንበር ሁሴን ጀበልና የዚሁ ተቋም የቀድሞ ሊቀመንበር ረዛ ሞዛፋሪ ጨምሮ በርካታ ባለስልጣናት ተገድለዋል። በደህንነት ሚኒስቴር መስሪያ ቤት በኩል ደግሞ የውጭ ደህንነት ክፍል ኃላፊው ጃቫድ ፑር ሁሴን፣ የተቋሙ የደህንነት ክፍል ኃላፊ መሐመድ ረዛ ባጃስታኒ፣ የጸረ ሽብር ክፍል ኃላፊው አሊ ሃይረንዲሽ፣ ከእስራኤል ጋር ባለው ጦርነት አማካሪው ሰኢድ ኤህያ ሐሚድ እና ሌሎችም ተገድለዋል። መረጃዎች እንደሚጠቁሙት ከላይ ከተጠቀሱ ወታደራዊና የደህንነት ኃላፊዎች በተጨማሪ ሌሎችም በጥቃቱ የተገደሉ ሲሆን በተቋማትና መሰረተ ልማቶች ላይም ከፍተኛ ውድመት ደርሷል። በሌላ በኩል ደግሞ ኢራንም ብትሆን በተቻላት አቅም አጸፋዊ ምላሽ ከመስጠት አልተቆጠበችም። በተለይ በዋነኛ ጠላቶቿ እስራኤልና በአሜሪካ የጦር ሰፈሮች ላይ አጸፋዊ እርምጃ እየወሰደች ሲሆን ለሁለቱ ባላንጣዎቿ ተባብረዋል ባለቻቸው ጎረቤቶቿ ላይም በድሮንና በሚሳኤል ጥቃት ፈጽማለች። በባህሬን የአሜሪካ የጦር ኃይል የጦር ሰፈር፣ በሳዑዲ አረቢያ የነዳጅ ማጣሪያና ሌሎችም ጥቃቶች በኢራን የደረሱ ናቸው። ከሁሉ በላይ ደግሞ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ያሳድራል በሚባልለት የሆርሙዝ ሰርጥ ላይ በሚንቀሳቀሱ መርከቦች ላይ ጥቃት እንደምትፈጽም መዛቷ የዓለምን ውጥረት አንድ ደረጃ ከፍ አድርጎታል። ለመሆኑ ይህ ጦርነት የዓለምን የኢኮኖሚ ቀውስ ወዴት ይወስድ ይሆን? ቀጥለን እንመለከተዋለን። ተንታኞች እንደሚሉት አሜሪካና እስራኤል በኢራን ላይ እየሰነዘሩ ያለው ጥምር ጥቃት መዘዙ እዚያ ቀጠና ላይ ብቻ አያልቅም። የዓለምን ኢኮኖሚ በእጅጉ ማዛባት ጀምሯል። ኢራን በዓለማችን እጅግ ጠባቡንና ከፍተኛ የነዳጅ ንግድ የሚካሄድበትን የሆርሙዝ ሰርጥ ትቆጣጠራለች። ሰርጡ በኢራንና በኦማን መካከል ይገኛል። በዓለም በየዕለቱ ከሚከናወን የነዳጅ ዘይት ንግድ 1/5ኛው በዚሁ በኩል ያልፋል። ኢራን አሁን ይህንን ሰርጥ ዘግተዋለች። የሆርሙዝ ሰርጥ በዓለማችን ከፍተኛ የነዳጅ ንግድ መስመር ከሆኑት ጥቂት የባህር መስመሮች አንዱ ነው። እንደ ፋይናንሻል ታይምስ የቅርብ ጊዜ ዘገባ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ኢራቅ፣ ኩዌት፣ ኳታርና ራሷ ኢራን በጥቅሉ በቀን 14.9 ሚሊዮን በርሜል ነዳጅ ወጪ ንግድ በዚህ ሰርጥ በኩል ያካሂዳሉ። ጦርነቱ የነዳጅን ዋጋ ከ15 እስከ 20 ከመቶ ወደ ላይ ያጦዘዋል ተብሎ ተገምቷል። የነዳጅ ዋጋ በበርሜል ከ$100 በላይ ሊሰቀል ይችላል። በእንቅርት ላይ ጆሮ ደግፍ እንዲሉ ጦርነቱ በቀጠናው ያለውን የነዳጅ መሰረተ ልማትም እያወደመ ይገኛል። በእንደዚህ አይነት ጊዜ እንደ አፍሪካ ያሉ ሀገራት የገፈቱ ቀማሾች መሆናቸው ልብ ይሏል። በዩክሬን ራሽያ ጦርነት የተፈጠረ የአቅርቦት ችግር በቅጡ ሳይፈታ በምግብና በኃይል አቅርቦት ራሷን ያልቻለችው አፍሪካ ተጨማሪ ጫናን ታስተናግዳለች። በቀጥታ ጦርነቱ በአህጉራችን አፍሪካ የሚያስከትለውን ጫና ከማየታችን በፊት አጠቃላይ በዓለም ኢኮኖሚ ላይ የሚያደርሰውን ተጽዕኖ እንመልከት። ኢራን በቀን 3.3 ሚሊዮን በርሜል ነዳጅ እንደምታመርት የጀርመን ድምፅ ዘገባ ያሳያል። ኢራን ከነዳጅ ላኪዎች ሀገራት አራተኛዋ ነዳጅ አምራች ሀገር መሆኗን ዘገባው ጠቅሷል። በከፍተኛ መጠን የተፈጥሮ ጋዝ ከሚያመርቱ ሀገራትም አንዷ ናት። የአሜሪካ ኤነርጂ መረጃ አስተዳደር ይፋ እንዳደረገው ከፍተኛ የነዳጅ ክምችት ካላቸው የመካከለኛው ምስራቅ ሀገራት ኢራን ቀዳሚዋ ናት። በቀጠናው ካለው ነዳጅ 1/4ኛው ተከማችቶ የሚገኘውም በኢራን ሲሆን ሀገሪቷ ያላት የነዳጅ ክምችት ከዓለም 12 ከመቶ ይሸፍናል። የቢቢሲ ዘገባ እንደሚያሳየው የምድራችን 1/5ኛው ድፍድፍ ነዳጅ የሚያልፈው በዚህ 40 ኪሎ ሜትር ብቻ ስፋት ባለውና በጣም ጠባብ በሆነው የባህር ሰርጥ በኩል ነው። የሀገሪቱ መንፈሳዊና የበላይ መሪዎቿን ጨምሮ በርካታ ባለስልጣኖቿ የተገደሉባት ኢራን ጠላት በምትላቸው ሀገራት ላይ የሚሳኤልና የድሮን ጥቃት እየፈጸመች ትገኛለች። በተጨማሪም የሆርሙዝ የባህር ሰርጥን መዝጋቷን አስታውቃለች። የቀድሞው የዩናይትድ ኪንግደም የስለላ ድርጅት MI6 ኃላፊ ሰር አሌክስ ያውንገር ለቢቢሲ እንደተናገሩት ሰርጡን መዝጋት በነዳጅ ዋጋ ላይ የሚኖረውን ተጽዕኖ ግምት ውስጥ በማስገባት ከፍተኛ የኢኮኖሚ ተግዳሮት እንደሚሆን ግልጽ ነው። ባሳለፍነው ቅዳሜ የተጀመረውን ጦርነት ተከትሎ በሆርሙዝ የባህር ሰርጥ የመርከቦች እንቅስቃሴ መስተጓጎሉ ሲገለጽ ቆይቷል። የነዳጅ አመላላሾችና ነጋዴዎች እንቅስቃሴ ከማድረግ መቆጠባቸውን የጀርመን ድምፅ ዘገባ ያመለክታል። የአሜሪካ ኤነርጂ መረጃ አስተዳደር በ2024 ይፋ እንዳደረገው በሆርሙዝ የባህር ሰርጥ በቀን 14.9 ሚሊዮን በርሜል ነዳጅ ይጓጓዛል። የባህር ሰርጡ መዘጋት ይህን የነዳጅ ዘይት ወደ ዓለም ገበያ እንዳይቀርብ ያደርጋል። በዚህ ምክንያት የአንድ በርሜል ድፍድፍ ነዳጅ ዋጋ እስከ 100 የአሜሪካን ዶላር ሊያሻቅብ እንደሚችልም ተገምቷል። የዓለም ኢኮኖሚ በከፍተኛ ሁኔታ ነዳጅ ላይ ጥገኛ በመሆኑ የነዳጅ እንቅስቃሴው መስተጓጎልና የዋጋ ጭማሪው ኢኮኖሚውን ሊያናጋው እንደሚችል ተንታኞች ያስረዳሉ።
የምጣኔ ሀብት ባለሙያው ዊሊያም ጃክሰን እንዳሉት ከዚህ በፊት በተግባር እንደታየው በነዳጅ ዋጋ ላይ በዓመት 5 ከመቶ ሲጨምር በዓለም ኢኮኖሚ ላይ 0.1 ከመቶ የዋጋ ንረት ይከሰታል። በመሆኑም የነዳጅ ዋጋ አሁን ካለበት ከፍ ብሎ በበርሜል 100 የአሜሪካን ዶላር ከደረሰ በዓለም ኢኮኖሚ ላይ እስከ 0.7 ከመቶ የሚደርስ የዋጋ ግሽበት ሊያጋጥም ይችላል ብለዋል። ሌላኛው ኢኮኖሚስት ሐማድ ሁሴንም የጃክሰንን ሐሳብ ይጋራሉ። በተፈጥሮ ጋዝ ዋጋ ላይም ጭማሪ ሊኖር እንደሚችል በመጠቆም የነዳጅ ዋጋ መጨመር በዓለም ኢኮኖሚ ላይ የሚፈጥረው ጫና ከፍተኛ እንደሆነ አስረድተዋል። ቮርቴክሳ የተሰኘው ድርጅት ጥናትን ዋቢ በማድረግ ቢቢሲ እንደዘገበው ሳዑዲ አረቢያ በቀን 6 ሚሊዮን በርሜል ድፍድፍ ነዳጅ ዘይት በሆርሙዝ ባህር ሰርጥ በኩል ወደ ውጭ ትልካለች። ይህም ከየትኛውም የአካባቢ ሀገር ይበልጣል። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ በሆርሙዝ ሰርጥ በኩል የሚያልፍ ድፍድፍ ነዳጅ ዘይት ከሚያስገቡት መካከል ግንባር ቀደሞቹ ናቸው። የአሜሪካ ኤነርጂ መረጃ አስተዳደር በ2022 ወደ 82 ከመቶ የሚጠጋ ድፍድፍ ነዳጅ ዘይትና ሌሎች የተፈጥሮ ሀብቶች በባህር ሰርጡ በኩል አልፈው ወደ እስያ ሀገራት ተጓጉዘዋል ብሏል። የደቡብ ኮሪያን 60 ከመቶ ያህል የነዳጅ ዘይት አቅርቦት በሆርሙዝ ባህር ሰርጥ በኩል የሚያልፍ እንደሆነም መረጃዎች ያመለክታሉ። አሜሪካን በየቀኑ ወደ 700 ሺህ በርሜል ድፍድፍ ነዳጅ ዘይትና ሌሎች ማዕድናትን በባህር ሰርጡ በኩል እንደምታጓጉዝ የቢቢሲ መረጃ ያመለክታል። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶ ይሆናል። በባህር ሰርጡ በኩል የሚጓጓዘው የአውሮፓ ሀገራት ነዳጅ ዘይት በቀን ከ1 ሚሊዮን በርሜል ያነሰ ነው። ከዚህ አንጻር ሲታይ ሆርሙዝ የባህር ሰርጥ ቢዘጋ በዋናነት የሚጎዱት ከአሜሪካና ከአውሮፓ ሀገራት ይልቅ የአረብና እስያ ሀገራት ናቸው። ከሆርሙዝ የባህር ሰርጥ መዘጋት በተጨማሪ የኢራን አጋር እንደሆነ የሚነገርለት የየመኑ የሀውቲ ቡድንም የባብ ኤል መንደብ ሰርጥን እንደሚዘጋ አስታውቋል። ይህ ለአፍሪካ ሀገራት ተጨማሪ ስጋት የሚፈጥር ነው። ምክንያቱም አብዛኞቹ የአፍሪካ ሀገራት ነዳጅን ጨምሮ የተለያዩ ምርቶችን ከውጭ ስለሚያስገቡ የመርከቦች እንቅስቃሴ መስተጓጎልና የነዳጅ ዋጋ መጨመር ኢኮኖሚያቸውን በቀጥታ ሲጎዳ ከዚህ በፊት ታይቷል። የቅርብ ጊዜ ሁነቶች እንኳን ብናነሳ የኮሮና ቫይረስ ወረርሽኝና የሩሲያ ዩክሬን ጦርነት በአፍሪካ ኢኮኖሚ ላይ ከፍተኛ ጫና ማሳደራቸው በርካታ መረጃዎች ወጥተዋል። የግብርና ግብዓቶች ወደ ሀገር ውስጥ ለማስገባት አስቸጋሪ በማድረጉና የዋጋ ጭማሪ በመከሰቱ ምርታማነት እንዲቀንስ ምክንያት ሆኗል። ይህም ሀገራት የዜጎቻቸውን የምግብ ዋስትናን ለማረጋገጥ ፈተና ሆኖባቸው ቆይቷል። በተለይ ሩሲያና ዩክሬን ከፍተኛ የስንዴ አምራቾች ሲሆኑ በጦርነቱ ምክንያት ለውጭ ገበያ የሚያቀርቡት የስንዴ መጠን ቀንሷል። የምጣኔ ሀብት አማካሪዎች ማህበር በሆነው ኦክስፎርድ ኢኮኖሚክስ ከፍተኛ የምጣኔ ሀብት ባለሙያ የሆኑት ብሬንዶን ቨርስተር ከጉዳዩ ጋር በተገናኘ ሰፋ ያለ ትንታኔ ያስነብበዋል። ጦርነቱ አፍሪካ ላይ ሊኖረው የሚችለውን ተጽዕኖ ሲያብራሩ የነዳጅ ዋጋ መጨመር በአፍሪካ ሀገራት ላይ ከፍተኛ የዋጋ ንረት እንዲከሰት ምክንያት ይሆናል ብለዋል። የፈረንሳዩ ላሞንድ ጋዜጣ እንዳስነበበው የመርከቦች እንቅስቃሴ ማስተጓጎልና የነዳጅ ዋጋ ጭማሪ በአፍሪካ የኑሮ ውድነት እንዲጨምር፣ የትራንስፖርት አገልግሎት እንዲስተጓጎልና የግብርና ግብዓቶች ዋጋን ይጨምራል። የአፍሪካ ሀገራት ምርቶችን ከውጭ ለማስገባት እንደ አማራጭ የጉድ ሆፕ መስመርን ለመጠቀም ቢያስቡ እንኳን የሳምንታት መዘግየት ሊያጋጥም ይችላል። መሰል አለመረጋጋቶች ዓለም አቀፍ ኢንቨስተሮች ወደ አፍሪካ ለመምጣት ያላቸውን ፍላጎት ይቀንሳል። በተቃራኒው ደግሞ ለነዳጅ ላኪ ሀገራት ሁኔታው እንደ ዕድል ሊታይ እንደሚችልም ብሬንዶን ቨርስተር አስረድተዋል። በተለይ ናይጄሪያ በቀን በአማካይ 1.5 ሚሊዮን በርሜል ነዳጅ ወደ ውጭ ስለምትልክ ተጠቃሚ መሆኗን አብራርተዋል። ከናይጄሪያ በተጨማሪ ጋና፣ ደቡብ አፍሪካ፣ ማሊና ቡርኪና ፋሶም ተጠቃሚ ሊሆኑ የሚችሉበት እድሎች እንዳሉ ጠቁመዋል። የተባበሩት መንግስታት ድርጅትና የዓለም የገንዘብ ድርጅት በ2023 ባወጡት ሪፖርት የሩሲያና ዩክሬን ጦርነት በአፍሪካ የምግብና የግብርና ግብዓቶች ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል ይላል። ይህም የኑሮ ውድነት እንዲከሰት አድርጓል። የምግብ ዋስትና ለማረጋገጥም አስቸጋሪ ሆኗል። ተቋማቱ ባቀረቡት ምክረ ሀሳብ መሰረት እንደ ስንዴ ያሉ ምርቶችን በብዛት ማምረት፣ የግብርና ግብዓቶች በራስ አቅም ማምረት፣ መስኖን ማስፋፋትና የአየር ንብረት ለውጥን መቋቋም የሚችል የግብርና ዘዴን መከተል፣ በአፍሪካ ሀገራት ውስጥ የሚደረጉ የእርስ በርስ የንግድ እንቅስቃሴዎችን ማጠናከር መፍትሄ መሆናቸው በዝርዝር አስቀምጠዋል። የአፍሪካ ልማት ባንክም ሀገራት በራሳቸው አቅም የግብርና ምርታቸውን እንዲያሳድጉና ከጥገኝነት እንዲላቀቁ አስገንዝቧል። የነዳጅ ዋጋ መጨመር ነዳጅ ከውጭ በሚያስገቡ የአፍሪካ ሀገራት ኢኮኖሚ ላይ ከፍተኛ ጫና እንደሚፈጥር የዓለም የገንዘብ ድርጅት መረጃ ያሳያል። ለዚህ እንደ መፍትሄ ያስቀመጠው ታዳሽ ኃይል ላይ ኢንቨስት በማድረግ የነዳጅ ጥገኝነትን መቀነስ፣ ኃይልን በቁጠባ መጠቀም፣ የነዳጅ ማጣሪያዎችን በሀገር ውስጥ መገንባት መፍትሄ መሆናቸውን ያስረዳል። ከዚህ አንጻር ከቅርብ ዓመታት ወዲህ ኢትዮጵያ በመስኖ ልማት፣ በስንዴ ምርት፣ የኃይል አማራጮችን በማስፋት የተፈጥሮ ጋዝ በማውጣትና የነዳጅ ማጣሪያን በመገንባት የማዳበሪያ ፋብሪካ ግንባታን በማስጀመርና ሌሎችም ያከናወነቻቸው ተግባራት ለዚህ ሁነኛ መፍትሄ መሆናቸው ይታመናል። ከጦርነቱ ጋር በተገናኘ የአፍሪካ ሀገራት ሊይዙት የሚገባውን አቋም በተመለከተ የተለያዩ ሀሳቦች እየተሰጡ ይገኛሉ። በርካታ የአፍሪካ ሀገራት በተባበሩት መንግስታት ድርጅት የሚመራ ውይይት እንዲደረግ ጥሪ አቅርበዋል። ደቡብ አፍሪካ በበኩሏ አሜሪካ፣ እስራኤልና ኢራን ለውይይት እንዲቀመጡ ጠይቃለች። የአፍሪካ ህብረትም ተመሳሳይ አቋም አለው።
ጦርነቱ የዓለም ሰላም መረጋጋትና ኢኮኖሚያዊ እንቅስቃሴን እንደሚጎዳ በመግለጽ በተለይ አፍሪካ የበለጠ ተጋላጭ ያደርጋታል ብሏል። አንዳንድ ሀገራት ደግሞ በፊት የነበራቸውን ዲፕሎማሲያዊ ግንኙነት ከግምት ውስጥ በማስገባት አቋማቸውን እየገለጹ ይገኛሉ። ቻድ በበኩሏ እንደ የተባበሩት አረብ ኤሚሬቶችና ኳታር ያሉ የመካከለኛው ምስራቅ ወዳጆቿ ላይ ኢራን የወሰደችውን እርምጃ ብታወግዝም ከኢራን ጎን እንደምትቆም አስታውቃለች። የሀገሪቱ ፕሬዝዳንት መሐመድ እድሪስ ዴቢ አቋም በሀገሪቱ ዜጎች ዘንድ ተቃውሞን ያስነሳ ሲሆን በእንደዚህ አይነት ተለዋዋጭ ሁኔታዎች ውስጥ አንዱ ጥግ ላይ መሰለፍ አግባብ አይደለም እያሉ ይገኛሉ።